ሳምሰንግ ኤ13 ላይ ቴስት ፖይንቱ ተነቅሎባችሁ ለተቸገራችሁ ወይም ደግሞ ከኢንተርፌሱ ጋር ተገንጥሎባችሁ ለተቸገራችሁ ነው ይሄ ቪዲዮ። በቦርኒዮ እንደምናየው መሰረት ከዚህ በፊትም አንድ ስልክ ተገንጥሎ መጥቶ እኔ ጋር በዚህ መሰረት ሰርቼዋለሁ። ከዋናው ከሲፒዩ አይሲ ጎን አንድ ጠቆር ያለች ሬዚስተር አለች። እቺኛዋ ናት ከርሰር ያለችባት። ከላይ ያለችው አንደኛዋ ናት። አንደኛው መስመር እቺን ትመስላለች። ሁለተኛው መስመር ደግሞ ቅርብ ለቅርብ ብዙ ቦታ ላይ አሉ፣ ግን ከዚች ጋር ሾርት ለማድረግ በጊገር የሚመቸን ከዚችው ቅርብ የሆነ ቦታ ላይ ነው። እንደምናየው ሁለተኛው መስመር በጣም ብዙ ቦታ እንትኑ ኮኔክሽኑ ይገባል። እንደምታዩት ነው። አያችሁት? የስክሪን ኮኔክተሩ ላይ ይገባል። በዚህ በኩል ያሉት የቦርዱ ቶፑ ላይ ይገባል። ከጀርባ ባለው ላይ በጣም ብዙ ቦታ ይገባል። ሁለተኛው አንደኛው ናት ቀጥታ ሄዳ ሬዚስተር ላይ የምትገባው። ግን ከዛችኛው ጋር ሾርት ለማድረግ ቅርብ የሆነው የትኛው ነው? ይቺኛው እግር ናት። ይቺኛዋን ከዚችኛው ጋር በቀላል ሁኔታ ሾርት ካደረግን ቴስት ፖይንቱ ከኢንተርፌስ ጋር የተነሳ ኤ13 5ኤፍ በቀላሉ በዚህ መልኩ ኮኔክት ማድረግ እንችላለን። ኤፍአርፒያችንንም ባይፓስ ማድረግ እንችላለን። አመሰግናለሁ።